ዛሬ እንደዚህ አይነት ላይ ማራኪ የሆኑ ተምኔሎችን እንዴት እንደምሰራ ስቴፕ ባይ ስቴፕ ማሳያችሁ ይሆናል እና በዚህ ቪዲዮ ምንም አይነት ፒሲ አንጠቀምም። ሙሉ በሙሉ በስልካችን ነው የምንሰራው። በስልካችን ስለምንሰራ አንድ ፒክሰል ላብ ብቻ ነው የምንጠቀመው። ስለ ተምኔል ሌላ ምንም ነገር አላችሁም። ከዚህ በፊት የተሰሩ አንድ ሜትድ ቪዲዮዎች አሉ። እነሱን በማየት የተምኔልን ጥቅም በደንብ ትረዳላችሁ። እና እዚህ ጋር የምንጠቀመው ኦል ማቴሪያል ዲስክሪፕሽን ላይ አስቀምጫለሁ። ሄዳችሁ እንዳደረጋችሁ ፕራክቲካሊ ደግሞ ከኔ ጋር እየሰራችሁ መሄድ ትችላላችሁ። አሁን ቀጥታ ወደ ተምኔላችን እንሄዳለን ማለት ነው። በመጀመሪያ ወደ ፒክስል ላብ ሄደን ሳይዛችንን እናስተካክላለን። እሺ ከላይ 3.1 ነክተን ኢሜጅ ሳይዝ የሚል አለ። እሱን አንዴ ነክተን የመጀመሪያውን 1920 እናደርገዋለን። ሁለተኛውን ደግሞ 1080 እናደርገዋለን። ከዛ ኦኬ ብለን እንደዚህ አይነት የዩቲዩብ ሳይዝ ይመጣልናል ማለት ነው። እና በመጀመሪያ ልሰራ ያሰብኩት ተምኔል ነው። ባክግራውንድ ይሄንና ለአንድ የሰውዬው ፎቶ ተጠቅመን ይሄን የመሰለ የተምኔል እንሰራለን ማለት ነው። አሁን ቀጥታ ወደ ባክግራውንዱ እናደርገዋለን። እዚህ ጋር አንድ ኢሜጅ አለች። እችን ባክግራውንድ እናስገባና እንትን እናደርገዋለን፣ ሮቴት እናደርገዋለን። እንደዚህ ከሆነ ለዩቲዩብ አይሆንም እና እንደዚህ አድርገን ትንሽ ክሮፕ እናደርጋለን። እዚሁ ዲሳብ ማድረግ ትችላላችሁ። እኔ ግን እንዲህ ማድረግ ትችላላችሁ ከፈለጋችሁ። ከዛ እቺን አንድ ሳብ አድርጌ እዚህ ጋር እንዲያስቀምጣለሁ ማለት ነው። ከዛ ላየሯን ሎክ አረጋታለሁ ስለሚንቀሳቀስብኝ። ያው ጋላሪ ለገብተን ሌላ የሰውየውን ኢሜጅ እናመጣለን። እና ይሄን ሰውዬ እዚህ ጋር እንዲለቅ እናደርገዋለን። እዛ ትንሽ እንትን እንዳይል ከለሩን እናስተካክላለን። እንዲህ በጣም ተመሳሰሉ እና እዚህ ጋር ፊልተር የሚለውን ነክተን ትንሽ እንትና ብራይትነሷን ቀነስ እናደርገዋለን። ቦል አለ በጣም። ከዛ እችን ሎክ እናደርጋለን። ያው ስለሚንቀሳቀስብን ያው የግድ ነው። በመቀጠል ቴክስታችን እናስገባለን። የተምኔል ቱቶሪያል እንትን ነው የምሰራው። ለዛ ቫይራል ተምኔል ይሄ ቫይራል ይሄ ኦኬ ለዋለው የመጀመሪያውን። ከዛ ያው እንዲህ ማስተካከል ነው። ምንም የሚከብድ ነገር የለውም። ፎንት እንመርጥለታለን። እንዲህ ከላይ ማመሰት ነው። ምንም እንትን የሚል ነገር የለም። ቀላል ነው። ከዛ ከለሯን ያው ከለር ምረጡ። ያው እኔ መምረጥ ስለሚመቸኝ ነው። ከዛ ሰማያዊ ከለር ይሆናል መሰለኝ። እስቲ ሰማያዊ ያው እቺ አሪፍ ናት። ከዛ ራይት የሚለውን ነክተን ኮፒ እናደርገዋለን። ከዛ ኦፓሲቲ ያው ግድ ነው። ኦቨርሌይ እንደ ኦቨርሌይ ስለምንጠቀመው ኦፓሲቲው ትንሽ አነስ ማለት አለበት ከዛኛው። ከዛ እንዲ ሴትአፕ ማመሰስ ነው። ባክግራውንዷን ከሰውየው ኋላ እናደርገዋለን ማለት ነው እኛውን ቴክስት። ከዛ እኛውን ያው ማስተካከል ነው። ሴትአፑን እናንተ እንዳይበላሽባችሁ ቀስ አድርጋችሁ ማስተካከል ነው። ከዛ ተምኔል የሚለውን ቴክስት እናስገባለን ማለት ነው። ከዛ እንዲች ሳብ አድርገን እዚህ ጋር እናስቀምጠዋለን። ፎንታችንን ያው እቺ ፎንት አሪፍ ፎንት ናት እቺ።
ከዛ ማድረግ ነው። ከዛ እዚህ ጋር ግን ይሄንም ከለሩን ቢጫ አድርገ ነው። ከዛ ስትሮክ እንጨምርበታለን። ቦል ይላል አሪፍ ይሆናል። ስትሮክ ሲጨመር ያምራል። ያው አሁን ብዙም እንትን አይልም፣ ጣዕም አይሰጥም። ስትሮክ ስንጨምርበት በጣም ያምራል። ያው እስቲ ስትሮክ የሚል አለ እዚህ ጋር። ከዛ ስትሮኳን እናበራትና ትንሽ ስንጨምርበት ያው እንደዚህ አይነት እንትን ይሰጠናል ማለት ነው። ከዛ ባክግራውንድ እናደርገዋለን። ይሄን ላየር መቀየር ማለት ነው። ያው ምንም የሚከብድ ነገር የለውም። ከዛ በመቀጠል እዚህ ጋር እቺን ሻዶዋን ያው ይሄ ዝም ብሎ እንትን መስጠት ነው። ጣዕም እንትን ማለት ነው። እንትን የሚለውም ጣዕም መስጠት ነው። ግን በቀጣይ ደግሞ እቺንና እቺን ጨምረን የተምኔሉን እናስቀምጥበታለን ማለት ነው። እዛ ያኛውን ፎቶ እናመጣዋለን ማለት ነው። ያኛውን የማያዣ ተምኔሏን እንትን ማያዣ ስለሆነች እዛ እዚህ ክሮፕ አድርጋችሁ ያው ራይት ማለት ነው። ጠበብ ማድረግ እዚህ እጁ አካባቢ ነው መሆን ያለበት በእጁ ስለሚይዘው። ከዛ ያችን እጇንም እናመጣለን ማለት ነው። ያው እጁም አለ እዚህ ጋር። ከዛ እችን እንትኗ ማጥፋት ነው። ባክግራውንዱን እዚሁ ማጥፋት ይቻላል። ከዛ ፎቶ እናስገባለን። ያው አንድ ፎቶ ነው የሚቀረን። እችን ተምኔል እናስገባለን ማለት ነው። አሁን አሪፍ እየመጣ ነው። እንደዚህ ይመጣልናል። ይሄ አሪፍ ነው። ያው ምንም አይልም። ጫፍ ጫፏን ስለምፈልጋት ነው እቺን የተጠቀምኩት። በባዶ ከሚሆን ዘጥጥ ከሚል ያው ጫፍ ጫፍ ቢኖረው በጣም አሪፍ ነው። ያው በስትሮክ መጠቀም ትችላላችሁ፣ ግን ያው እቺ በመጨረሻም ተምኔላችንን ጨርሰናል። ያው ተምኔሉን ያው ሴቭ እናደርገዋለን። በመጨረሻ ሴቭ አስ ኢሜጅ እንለዋለን። ከዛ አልተራር አድርገን ሴቭ ቱ ጋላሪ የሚለውን እንነካዋለን። ከዛ ሴቪንግ ኢሜጅ ያው እንደዚህ አይነት ተምኔል መታለች። ያው አሪፍ ተምኔል ናት። በቀጣይ ደግሞ የምንሰራው ይሄን ሰውዬና አንድ ዶክመንተሪ ስለምንሰራ እችን ፋይል ተጠቅመን አንድ ዶክመንተሪ የቪዲዮ ተምኔል እንሰራለን ማለት ነው። በመጀመሪያ ወደ ፒክሰል ላብ ሄደን የፋየሯን የባክግራውንድ እንትን እናስገባለን ማለት ነው።
እችን እሳት ለባክግራውንድ እንዲሆን ያው እችን ክሮፕ አድርገናት እዚሁ ራይት እንለዋለን። ከዛ እችን ሎክ አድርገን ያው እንዳይንቀሳቀስብን ሎክ ማድረግ ግድ ነው። ያኛውን የሰውየውን ኢሜጅ እናመጣለን። ያው ይሄን ሰውዬ ነው የምጠቀመው። ከዛ ራይት ብለን ነው ያው ይሄን ሰውዬ ጥግ ላይ ነው የምናደርገው ታች ከታች እንዲናስቀምጠዋለን። ያው ከዛ ትንሽ ብላክ መሆን ያለበት ይመስለኛል። ያው ደግሞ ኢንተሪም ስለሆነ ከዛ እስቲ እዚህ ፊልተር ውስጥ ገብተን ሳቹሬሽኑን 0 ወይም ያው ትንሽ መቀነስ ነው ሳቹሬሽኑን። ከዛ ራይት እንለዋለን። ከዛ ሎክ አድርገን እቺም እንዳትንቀሳቀስብን ቀጣዩን ኢሜጅ እናመጣለን ማለት ነው። ያው ቀጣዩ ኢሜጅ ደግሞ ያው እቺ ካሯ ናት። መኪናዋን እናስገባለን BMW። እነዚህ ኖል ማቴሪያሎች ያው ዲስክሪፕሽን ላይ አስቀምጬላችኋለሁ። እዛ ዳውንሎድ አድርጋችሁ ከኔ ጋር እየሰራችሁ እንትን ማለት ትችላላችሁ። ከዛ ይሄን ላየር እንቀይረዋለን። ከሰውየው ባክግራውንድ ነው መሆን ያለበት። ከዛ ያው እንዲያርገን ከኋላ ማስቀመጥ ነው። ያው ትንሽ ስትሮክ ቢሆን አሪፍ ይመስለኛል። ስትሮክ እናደርግበታለን ትንሽ። እስቲ አሪፍ መጥቷል እና ያው ስትሮክ ሲደረግ ያምራል ሁሉም ነገር። እና እዚህ ጋር ከለሮቹ ማስተካከል ነው። ያው ፊክስ ምናምን ሻዶውን ያው ይሄ ነገር ያው እንደ የእንትናችሁ ይወሰናል። ያው የምትፈልጉት ከሆነ መጠቀም ትችላላችሁ፣ ማትፈልጉ ከሆነ ያለ መጠቀም ትችላላችሁ። ከዛ እንደገና ጋላሪ ውስጥ ገብተን BMW እናመጣለን ማለት ነው። ሎጎ ያው አሪፍ እንዲመስል ሎጎዋን ከኋላ እናደርገዋለን ማለት ነው። ከዛ ላየር መቀየር አለብን። ያው ከሰውየውና ከመኪናው ኋላ ነው መሆን ያለበት። ከዛ እዚህ ጋር እንዲያርገን ያው 3D ቢሆን አሪፍ ነው። 3D እናደርገዋለን። ከዛ ሳይዞችን ማስተካከል ነው የሚቻላል። እንዲያርገነው ትንሽ ከኋላ ቢሆን አሪፍ ይመስላል። ይኸው አሪፍ እንትን መጥቶልናል። ከዛ ሼፑን ያው ማስተካከል ነው እናንተ። ከዛ አንድ የሆነች ለጌጥ መጠቀማት አለች። ያው እቺ ጌጥ ናት። ያው ጌጥ ወሳኝ ነው፣ ማጌጥ አለብን። ያው ሁሉም ነገር ያው ጌጥ ወሳኝ ነው። ከዛ ያው እኔ እዚህ ነው የምጠቀመው ባክግራውንድ፣ ሌላ ነገር አልጠቀምም። ብዙ ነገሮችን እዚህ ነው የምጠቀመው። እዚህ ጋር ከለር ፒኬት ስላለ ያው ከለሯን ነጥሮ የሚያወጣ እንትን አለ። እሱን ራይት እንለዋለን። ከዛ ያው ትንሽ እንትኑን መጨመር ነው። ያው እንደዚህ አሪፍ የሆነ እንትን ይሰጠናል ማለት ነው። ከዛችን ከBMW ሎጎ ከኋላ ነው ማድረግ ያለብን። ከኋላ እንዲመስል ያው ከኋላ ነው መሆን ያለበት። ከኋላ እናደርገዋለን። ያው አሁን አሪፍ መጣልን። ከዛም በመቀጠል አንድ ነገር ብቻ ነው የቀረን። ያው ቴክስቱ ብቻ ነው የሚቀረን። ቴክስቱን ማስገባት ነው። ያው ቴክስት እናስገባለን ማለት ነው። ያው እንደዚህ ያስተካከላችሁ ቴክስቶቹን ፎንት እንቀይርለታለን። እዚህ ጋር ፎንት አለኝ።
ፎንት መርጠንለት እንደገና ቴክስት እናስገባለታለን ማለት ነው። ከዛ እዚህ ጋር BMW የምትለዋን እናስገባለን ማለት ነው። እዚህ ጋር BMW ትንሽ ወፈር ማለት አለባት ከሌሎቹ፣ ያ ዋናው ሀሳብ ስለሆነ ከዛ BMW የምለው ያው አሪፍ ፎንት ናት። እቺ አሪፍ እኔ እቺ ፎንት በጣም ትመቸኛለች። ያው እቺ ፎንት ብዙ ጊዜ እጠቀማታለሁ። ያው የምታዩት ከሆነ ያው ተምኔሎቼንም ከዛ ከለሩን እናስተካክልለታለን ማለት ነው። ከለሩን ሰማያዊ አድርገነው ራይት እንለዋለን። ከዛ ትንሽ ስትሮክ ነገር ቦል ቢል አሪፍ ይመስለኛል። ያው እዚህ ጋር ፎንት እንቀይርለታለን ማለት ነው። ፎንት የሚል አለ እዚህ። ከዛ ማይ ፎንትስ ሪሲንት አለ በቅርቡ የተጠቀምኳቸው እዚህ ውስጥ እቺን ፎንት አሪፍ ናት ማለት ነው። ትንሽ ዙም ኢን ዙም አውት እያደረጋችሁ በጣም እንትን መደረግ ያለበት ነገር ነው። ቴክስት ቦታ ካልያዘ ተምኔል በጣም ነው የሚያበላሸውና ቴክስታችሁን ቦታ ማስያዝ በጣም ወሳኝ ነገር ነው። የአንድ ተምኔል ቴክስታችሁን ወሳኝ ቦታ ላይ መቀመጥ ያለበት ዋናው ነገር ቦልድ ሆኖ መቀመጥ ያለበት እና ያው ይሄ ነገር በጣም እንትን የሚጠይቅ ነገር ነው። ያው ይሄም አቀማመጥ በጣም ይወስናል ተምኔል ላይ። አዎ እኔ እቺን አስተካክላለሁ ያው ዝም ብለን እና ተምኔላችን ይሄንን ይመስላል። ያልገባችሁና የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። የሁላችሁንም ኮሜንት አያለው። እና በመጨረሻም ለተምኔል አሪፍ ናቸው ብዬ የማስባቸውን 3 ኤአይ ቶሎች ልንገራችሁና እንሰነባበት። የመጀመሪያው ኤአይ ሊዮናርዶ ኤአይ፣ ሁለተኛው ደግሞ ክሊፕድሮፕ ሲኦ፣ ሶስተኛው ደግሞ ተምኔል ኤአይ። ስለነዚህ ኤአይዎች ደግሞ ጠለቅ ያለ ማብራሪያ የምትፈልጉ ከሆነ ኮሜንት ላይ ኤአይ ያላችሁ ጻፉልኝ። አሪፍ ቪዲዮ ሰራላችኋለሁ። እስከዛው ግን